عليكم ورحمة الله وبركاته. يا أهل النخوة والشهامة في اليمن، خصوصا أهل الفرشة في الحدود اليمن، يا أهل الفزعة، يا أهل القلوب الطيبة، نخاطبكم اليوم قلوبنا مليانة الألم وكل أملنا فيكم قعد الله. قصتنا قصات بنتنا هنا اللي تشوفونها وراي في الشاشة. هنا كانت تشتغل في السعودية تكافح عشان تعيش وتوفر لرزعاتها حياة كريمة. اضطرت تروح للحدود عشان تضبط وضعها وترجع لحياتها بشكل نظامي، لكن للأسف حسابات التهريب ما خاف الله فيها وتركوها في وضع صعب جدا. قالوا إنها توفت، لكن الأخبار تقول إنها لسه حية. هنا محتجزة عند الناس ما عندهم لا ضمير ولا إنسانية. يا أهل اليمن، يا أهل الكرم والرجولة، إحنا تيوبيين نعرفكم زين، نعرف إنكم ما ترضون بالظلم ولا ترضون إن امرأة تنزلم على أرضكم، خاصة وهي وراها الطفلة تنتظرها. هنا اليوم اللي تشوفونها وراي في الشاشة هنا مو بس بنت إثيوبية، هنا أمانة وجارتكم أو مستجيرة في حدودكم، واللي يستجير بأهل اليمن ما يذح. اليوم نطلبكم بالله أو بالرجولة اللي فيكم تفزعون أو توقفون وقفة الرجال وتبحثون عنها في إنقاذها من هذول الناس الظالمين. فزعتكم ممكن ترجع الأم للبنتها وتفرح قلب الطفلة محرومة من أمها، وإحنا واثقين فيكم بعد الله إنكم قدها وإنكم ما تخذلون حد يحتاجكم. خلوا غزية هنا غزية في بيت كلكم، لأن الحر ما يرضى بالظلم، وأنتم أهل الحرة والكرامة. رجعوا هنا لبنتها، الله يبيز وجهكم ويكتب أجركم ويحفظ اليمن وأهلها. የሴት ልጅ ህመም የሚያሳምምህ ይሄንን ድምጽ እየሰማህ ያለህ የሰው ልጅ በሙሉ ይሄንን ቪዲዮ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም እንዲደርስ ሁላችሁም የተቻላችሁን ታደርጉ ዘንድ በፈጣሪ ስም ማጸናችኋለሁ። መጋቢት 19 2018 ዓመተ ምህረት ቸር ያሰማን። ነፍስ ሐቅ አላት፣ ሁላችሁም ወቁ። በዛች በሰጣችሁ ነፍስ ትጠየቁበታላችሁ። ለምንድን ነው ለዱንያ ብላችሁ ነፍስያችሁ የምታሰቃዩት? ሰው ለመኖር ብሎ እንዴት በባህር ይመጣል? ለምን? ምንም ይሁን ህጋዊ መንገድ ካለ እሱ መሞከር ነው። ለምግብ ለምንበላው ለዚች ተብሎ በነፍስያችሁ እንደዚያ ነገር አትጠየቁባታላችሁ። አብሶ ሴቶች እባካችሁ በቃ ለምን በሺህ ብር አይሆንም? በህጋዊ ነው። እዛ መደፈር አለ። አንሶሪ ወንዶች ይቅርታ፣ ወንድ ልጅ የሆነ ነገር ከሆነ አውሬ ነው፣ ጭንቅላቱ ስሜቱን ብቻ ነው የሚያስበው። ኦኬ መደፈር እናንተ አቁታ በሽተኛ የበሽታ ሀገር ምርመራ የለም። እነዛ የመኔዎች በነገራችን ላይ በጣም ጥሩ ሰዎች ናቸው። ወቁሽ የኛ ሰው ነው ክፉ፣ የሚጋረፈው የኛ ሰው ነው፣ የሚማታው የኛ ሰው ነው። የዘር ምናምን እንዳከፋፈሉ የኛ ሰው ነው የሚጋረፈው። ብር አስልክ እያለ የሚጋረፈው የኛ ልጅ ነው። እዚህ ብር የሚያስልኩት የኛ ልጆች ናቸው ሁሉም ማለት ነው። ስለዚህ በቃ በነፍሳችሁ አትጠይቁ። ነፍስያችሁ ሐቅ አላት። እንደዚህ ያን ነገሮችን አትሞክሩት። እና ሳሪ ምለው ነገር የዚህ የሃና ጉዳይ ብቻ ሳይሆን ደላላ የተባለ የምታቆት ካለ ይሄም ደላላ ነው፣ ይሄም ደላላ ነው። ሁሉም አውጡን አስተዋቸው። እንደ ወንድም ይልንገርህ አሁን ማለት ነው ሃና በዚህ ጉዳይ ላይ ከቀጠለና የሃና ነገር ኤቪደንስ ካለው ሁሉም ነገር እንደሚበለሻሽባቸው ወቅ የምር ነው ማለት ይቺ ልጅ አመጣት ፈጣሪ በቃ ለምክንያት ነው። ለምክንያትና ለምክንያት ብቻ ነው እንጂ ሞታለች ተብሎ ሁሉም አልቅሷል። እኔ ራሱ ዝም ብዬ ሳያት ብቻ እያሳዘነችኝ በቃ በራሴ ዝም ብዬ በፔጅ ተናግሬ እንጂ ቪዲዮ እንኳን አልሰራውም። እንዴት ነው ቆይ አብዲ አንተ ስታስበው ያልሞተች ልጅ የሁሉ ሰው አልሞተችም ብሎ እነሱ ሞታለች ብሎ የሚመጣው? እስከዛሬ እኮ ብዙ ልጆች እኮ አልቀዋል እኮ። እስከዛሬ እኮ ብዙ ልጆች እኮ አተናል እኮ። እስከዛሬ እኮ ብዙ ልጆች ሞተዋል ተብለው እኮ ዝም ብለው ተወርቶ እኮ ቀርቷል። ያና ለምን በዚህ ልክ እንደሆነ ታውቃለህ? በህይወት አለች፣ በቃ አለች። እንኳን ሌላ አብዲ ከትናንትናው ነገር ብቻ ተረዳስቲ። በቃ ሌላ ሁሉ ነገር ይቅር፣ እኛ ያልነው ይቅር፣ እኛ ማስረጃ የለንም ይበሉን፣ ችግር የለም። እነሱ ያመጡት የመሞቷ ማስረጃ የምር ሸዋሸዋ ነው። ይህ ድራማ አብዲ የመቼ አጽም ነው? የመቼ ጸጉር ነው? የመቼ ልብስ ነው? ይህንን እኮ አይናይቶ ልብ ይፈርዳል። የምር አሁን ነው በጣም የሚያመው። ከስከዛሬው የበለጠ እኔ ትናንትና በተደረገው ድርጊት በጣም ነው ያመመኝ። አንደኛ በምንም አይነት ወይ ቪዲዮ አልወጡ እንዴት አድርገህ እንኳ እንደው ልስደባቸው ብትል እንኳ መፍትሄ እንኳ ብለህ የምታስበው እንኳ ከነሱ ጋር ለመደራደር እዚህ እኮ ነው የሚይዝህ። እዛ ድረስ ተጉዘናል አሉ፣ ሂደናል አሉ፣
ምንም ችግር የለም በቃ መረጃ እናመጣለን አሉ። አብዲ አባትየው ከንትኗ ከዚህ ከሰውነቷ አካል አምጡልኝ ብለው ሲሉ አባትየው ጆከር አይደለም ይሄ ጆከር አይደለም የሚኪ አይደለም ከሰውነቷ አካል አምጡልኝ ሲሉ አብዲ እነሱ ከሰውነቷ አካል ማምጣት ካልቻሉ እንዴት ፎቶ አይኖርም? እንዴት ቪዲዮ አይኖርም? እኛ ጋር መተው ሲነጋገሩ የነበሩ ልጆች ደግሞ ጁ ሀበሻ ነው ጁ አማራ የሚባለው ልጅ ምን አለ? ስንነጋገር ከምንቴ ጋር እስከ ዛሬ ልጆች ሲሞቱ ቀርጸው ያመጡልሃል ወይ ብለ ስንል አዎ ብሏል አለ። ሃና ለምን አልተቀረጸችም? ለምንስ እነ የገጠር ልጆች በ20 ደቂቃ ልዩነት አልቅሰው እህቴ ብለው ወይም ደግሞ በቃ አፈር እንዳያለብሷት ተደረገ? ለምን ከሞተችስ? ሙታም ደግሞ ራሱ ባንደበቱ በቃ ችግር የለም እኛ ከፈለጋችሁ ማህተሟ ሳይቀር እናመጣላችኋለን ብሎ ተቀዶ ሲያበቃ የት አለ ያሳዩን? እኮ የውሸት ማስረጃ ነው አብዲ። ከዚህ ውጭ ሌላ ምን አለ? ለልጅቷ ለመኖር የምር ልጅቷ የለችም ሞታለች የሚል ሰው ደደብ ነው ማለት ነው። በጣም ሙኒት ሐሳብሽን ተናገሪ ሙኒት። እዚህ አጋጣሚ ግን ሁላችሁም ፕሮፋይል ላይ የዚህች ልጅ ሄዶበትኛ ቪዲዮ ሰርተናል እየገባችሁ እዩ። ግን ሁላችሁም ፕሮፋይል ላይ በማድረግ ቢያንስ አንድ እርምጃ ፕሊስ፣ ቢያንስ አንድ እርምጃ ወደፊት ሄደን ከኛ በሚዲያ አካላት የሆነ ነገር ሄደን እንኳን ማግኘት አለብን። አንድ ፊንጭ ሳሪ እንዳለችው በእርግጠኝነት እግዚአብሔር ምስክሬ እቺ ልጅ ከተገኘች ሌላ ታሪኮች ይወጣሉ። በቃ እዛ የምታውቀው እሷ ታሪክ አለ፣ ብዙ ነገሮች ይኖራሉ። እሷ በህይወት ተገኘች ማለት ብዙ ደላሎች ታሪክ ብዙ ነገር ስለሚወጣ እባካችሁ ፕሊስ ፕሮፋይል በማድረግ የልጅቷን ሀቅ አብረን እየተዋጋን እንፈልግ። በቃ አለች በማለት ማንም ሰው መጥቶ ሊያወናብዳችሁ ቢሞክር ማንም ሰው መጥቶ መረጃ ቢል ከዚህ በኋላ ሃና የብዙ ልጆች የብዙ ሴቶች የመትረፍ ምክንያት ናት። በቃ አለቀ። እንደው የፈለገ ነገር ቢሆን ሃና በህይወት እንዳለች ብቻ ነው እናንተ ማመን ያለባችሁ። መቼም እንደው ህፃን ልጅ እንኳን ይህንን ነገር ሳይረዳ አይቀርም። መረጃ እናምጣ ብለው ገና ሳይጀምሩ ኤምኬ አይታችኋል። 51,000 ህዝብ እኮ የምን አይነት ህዝብ ልበላችሁ? ወይ በዓል ሲሆን ለቤተ ክርስቲያን የሚሄድ ነው ወይ ለመስገድ የሚሄድ ህዝብ ነው። ያ ሁሉ ህዝብ በዚህ ላይ ተቀምጦ እያየ እንደ ህፃን ልጅ አብዲ ሌላውን ትተው እንዲህ ተደርጎ በረጅም እንጨት ይሄው ጸጉሯ ብሎ ማሳየት ምን አይነት ቀሽምነትና ቆሻሻነት እንደሆነ ከዚህ መረዳት ትችላለህ። ይራፍ ተልከዋለሁ። እነሱ አሁን ይሄን ልጅ የላከው ማን ነው? ካሳላፊዎቹ አንዶቹ ናቸው። ስማቸው በአጭር እንዲቋጭ ስለፈለጉ ሚኒስትሪ ያልወሰድን ሰዎች አደረጉን እንዴ? አጽም ምን ያህል እንደሚቆይ እኮ እናውቃለን እኮ እንዴ። በ3 ቀን በ2 ቀን እንዴት ነው ምን እንደሚያስብ እና ይሄም ተልኮ ያለው ሰው ነው። በአጭር ነገሩ መቋጨት ስለፈለገ በነገራችን ላይ ሳሪት እጃቸው ረጅም ነው። እሺ ብር አላቸው፣ ጭንቅላት የላቸውም እንጂ ብር አላቸው። ጭንቅላት ግን ያው አንድ ነገር ልንገርህ። እኔ አሁን እንደዚህ ስናገር ሳሪ ተይ እያላችሁ ተቸገርኩኝ በጣም ብዙ ሰዎች እንጂ አንድ ነገር ልንገርህ፣ አንድ ሰው ልንገርህ፣ በሱ ጫማ እስካልተራመደ ድረስ ህመሙን አያውቀው። ብራቮ ተረድተኛል። ስለዚህ ህመሙ እንዲገባው ህመሙን በኦክሲጅን መልኩ መስጠት ነው፣ በግሉኮስ መልኩ መስጠት ነው። ምን አከራከረህ? ምን አጨቃጨቀህ? አለቀ በቃ። አሁን እኔ እንደዚህ ስል ሳሪ እንደዚህ አትበይ እዚህ ሚዲያ ላይ ይላል። አለቀ። ማንም ሰው ደካማ ጎን አለው፣ በደካማ ጎኑ ተይዘበታል። አለቀ። አበቃ። አበደን እኔ ከዚህ ነገር ከ5 ቀንም በፊት ስል የነበረው ይሄንን ነው። ወደፊትም ገና ለዚህ ነገር ሲሆን አይደል እንዴ እኛ በቃ ማስረጃ አለን ብለው 3 ቀንም ቢሆን ተጉዞ ያመጡት ያንን ነገር አስበዋል። ለዚህ ፐርፐዝ ብለው ኢማጂን ያውቁታል ህመሙን ምን እንደሆነ የዛች ልጅ ቤተሰብ እንዴት እንደታመመ ያውቃሉ። ስለዚህ ባንተ ጫማ እስካልተራመድኩ ድረስ ቁስሉን አላውቀውም። አንዱ ያመጣዋል። ለምን እኔ ብቻ ተጠቆሬ ማን ይቀራል ይልሃል።
የኔ ብቻ ቤተሰብ ተለጥፎ ያንተም ይላል አንዱ ያን ተያይዘን እንገባታለን የሚል ሐሳብ ይመጣና ስለዚህ በቃለቀ ምንቴና ወንድሜ ኤውላ አብዲ ምንቴና ምንቴ የሚባለውና ጌትነት የሚባሉት ሰዎች ነገሮቹን ህዝቡ ከጀመረላቸው ማስጨረስ አያቅተውም። አለቀ በቃ። ህዝቡ ጀምሮታል። የዛኔ የገባ ቼናቸው እየተሳሰረ እየተማዘዘ ይወጣል። አለቀ በቃ። አንድ ሰው በህይወት ከሌለ በህይወት የሌለበትን ምክንያት ለማስቀመጥ ይሄን ያህል አይቸግርም ነበረ። የኔ ሐሳብ ከ3 ቀን ጀምሮ ይሄ ነው። ህዝቡም እኔ አብዲ ልንገርህ ታውቀኛለህ፣ በአቋሜ የጸናው ነኝ፣ አልወላውልም። ህሊና የሚለኝም ብቻ ነው። የማንንም መገደል አልፈልግም። አንድ ሰው ግን ህመሙ የሚገባህ ያንተ ህመምን ሲያይልህ ነው፣ ይታመምልህ። ስለዚህ እንዲታመም ደግሞ ማድረግ ቀስ ብለህ እኮ እንደ ጭቃሾ ጠቅ ማድረግ ነው። አለቀ በቃ። አሁን ዛሬ የገጠር ልጅ እናገራለሁ ብሏል። የሱ ደግሞ የሚናገረው እንሰማለን። በምንም ተአምር እኛ ወደኋላ አንመለስም። ምክንያቱም ብዙ እህቶቻችንን አተናል። ስለዚህ እኛ ደግሞ ማድረግ ያለብን ፑሽ ብለን ገፋፍተን ለሚመለከተው አካል ሁሉ ፓወራችንን አሳይተን እነሱ እንዳሉት አበባ ለመሰብሰብ ፌመስ ለመሆን አም ፌመስ ባይ ዘ ወይ ምንም የሚያቅተን ነገር የለም። ይህንን ነገር ከህዝብ ጋር ሆነን እኛ ምንድነው ማለት ያለብን መልእክቱን ማስተላለፍ ብቻ ነው ጋይስ ለህዝቡ። አለቀ። በሁላችንም ይደርሳል። እሺ በሁሉም ይደርሳል። ራስ ስትል ለዘመድ ስትል ነገ ግዴታ የስጋ ዘመድ ሊሆን አይጠበቅም። ነገ በሁሉም ቤት ይደርሳል። ያሳፍራል። አንተ ያሳፍራል። እንደ ኢትዮጵያዊነት ያሳፍራል። ውርደት ነው አብዲ፣ ውርደት ነው። ያንን ሁሉ ህዝብ አስቀምጠህ ያንን ሁሉ ህዝብ አንተ ያ ሁሉ ህዝብ እኮ አብዲ ማርያምን ኮሜንት አመት 2 አመት የሞላው ነገር አምጥተው ያሳዩናል። እንዴት እኔ ይኸውልህ ባሌ ይወጣል ይገባል አልኩ። በጣም ተጨንቀው አቲ አብዲ እኔ ማስበው እንዴት እንደሆነ ታውቃለህ? ሰምበዲ ተዘርሮ እንዴት ልበልህ በቃ ተዘርሮ ጭንቅላቱ ፈራርሶ አይኗ ላይክ ታውቃለህ። ለዚህ ነው ቤተሰቦቿ ካዩ ሲባል በቃ ህመሙ ተረድተኛል። ህመሙ በቃ ህመሙ አይኔ ላይ ያለው ማለት ነው። ከዛ እየደረስኩ ነው ሲል እመቤቴን ነው የምልህ ድንጋዩን ሳይ ከዚህ ድንጋይ ውስጥ ነው የሚያወጧት። እንዴት ብዬ በጣም ነበር ሳስብ የነበረው። ልክ ጸጉሩ እንዲህ ሲያደርገው ተነቅሎ ዝም ብሎ የተቆረጠ ነገር ያኛው አጽሙ ኦልሞስት 2 አመት የሚሆነው ነው። የራስ ቅል በዚህ ደረጃ እኛ እኮ ተምረናል ጋይስ። በጣም ብዙ ምሁር ደግሞ ከታች አሉ፣ የተማሩ ኮሜንታተሮች አሉ፣ በጣም ብዙ ምሁሮች አሉ፣ በጣም የሚያውቋሉ ምን ሰው ከሞተ በኋላ ምኑ ከምን እንደሚሆንና በስንት ጊዜ እንደዚህ አይነት ነገር እንደሚሆን በጣም ብዙ አሉ። ይሄ የሰው ጸጉር እንኳን አይደለም ተስተካክሎ ዊግ ድሬድ የሆነ አብዲ ድሬድ የሆነ ዊግ ቁርጥ ነገር የተደረገ ነው። ልብሱስ ግምድ የተደረገ ነገር ልብሱስ በዛ ላይ ምን አለ መሰለ ይሄንኛው ሲዘጋባቸው ዋርኒንግ ሲሰጠው ይሄው ለብሬ ምን አልኩት መሰለ እመቤቴን ነው የምልህ ይሄው ብሬክስ የታለ ብሬክስ ይሄው ኤምኬ በማርያም ይሄው ስንት ሰዓት ላይ መሰለ ቆይ ሰምተዋል አቀናባሪው እሱ አይደል? ብሬክስ ሰምተዋል። አሁን እዚህ ጋር ሀበሻ ምን እንዳለ ማለት ነው ሰምተዋል። አቀናባሪው እሱ አይደል እንዲህ ያለ ስልኩ አይሄድም አለና እንዲህ አቀናባሪው እሱ አይደል እንዲህ ያለ ሰምተዋል። እዛው ላይ ሆኜ ኤምኬ ምን አለው መሰለ ከዚህኛው ስልክ ወደዚህኛው ሙቭ ሲያረግ እሱ ስንት ደቂቃ ላይ እንዳለ ሲለው ወደ ሰይድ ወረባቦ ላክ አለው ብሬው ሲለው ማለት ነው በጣም ረጅም ነው እንዴት እንደሚላክ ሲለው ቆይ አቀናባሪው እሱ አይደል እንዴ አለና ወዲያውኑ ይውል 4:56 ላይ ለብሬ ይወላኩል ብሬክስ ሰምተዋል። አሁን እዚህ ጋር ሀበሻ ምን እንዳለ ማለት ነው ሰምተዋል። አቀናባሪው እሱ አይደል እንዴ ያለ ስልኩ አይሄድም አለና እንዴ አቀናባሪው እሱ አይደል እንዴ ያለ ሰምተዋል። እንግዲህ ከዚህ ነገር ውስጥ ይሄንን ፈልፍሎ ማውጣት ምን ያክል ስማርት መሆናችን ጥርስ የለውም ጥርስ ይተናል እያሉ ነው
ጥርስ የለም። ኮሜንታተሮች ራሱ ሰምተናል እያሉ ነው። አዎ ኤምኬ እኮ እነሱ እኮ ከታች እኮ ይኸውልህ እነሱ እኮ ተዘግቷል ታውቃለህ። ኮሜንቱ የተዘጋው ደግሞ ይሰድቧቸውና መረጃውን ሳያወጡ ትተውን ይሄዳሉ በማለት በውስጥ ተነጋገርን። ለዛ ነው እኔ ደግሞ ገብቶሃል ኮሜንት ሲዘጋ አልወድም። ምክንያቱም ለምሳሌ ኮሜንቶች ከኛ እላይ ከተቀመጥ ነው የበለጠ እነዚህ ሰዎች አስተያየታቸውን መስጠት ይችላሉ። በጣም ጎበዞች ናቸው። እይታቸው በጣም ሰፊ ነው። በዚች ልጅ 4 ቀን ሙሉ ተጨንቀዋል። 5ኛ ቀን ትናንትና የመጨረሻ እንዳየው ኤምኬ 3 ሰዓት እኮ ነው የጠበቅናቸው። 3 ሰዓት ገና ሲገቡ ምን አሉ? እናንተ ሶሻል ሚዲያ ላይ ቤተሰብ ለማጫረስ ስታራምዱ ብለው ጀመሩ። ገና ምንም ነገር እኛሳ ከዛን አልፎ ተርፎ ደግሞ እንግዲህ 3 ቀን ሙሉ ልጅቷ አልሞተችም እባካችሁ እያልን እኛ እየተናገርን አብዲ እባካችሁ እናንተ ስጡን አሳምኑን እያልን ከኛ መረጃ ይፈልጋሉ። ኢቭን እንኳን እኛ እኮ መረጃ አለማቅረብ እኮ መብታችን ነው። ምክንያቱም እኛ ጠያቂ ነን። አብዲ ለሰጠው ዕቃ አንተ ነህ መጠየቅ ያለብህ። ይቺ ልጅ ምንም አይነት ጥርሷ ሳይጎል ወደዛ እንድትሄድ ከነ ገጠር ልጆች ጋር ሰውየው መስጠቱን አምኗል። ጥያቄው ልጅቷ የት ናት ብለህ መጠየቅ እኮ ትክክለኛ ፌር የሆነ ጥያቄ ነው። 100 ሆነን ተሰብስበን አዳራሽ ይዘናሉ። ጠበቅን መጡ። ከመጡ በኋላ እንኳን አንተ ጥርስ አላሉ ጥርስ እንኳን አላሳዩ። ደግሞ እንደዚህ ይላል ወቡሽሽት ሲሸት የትኛው የትኛው ስጋ አሁን ነገር እኮ የሆነ ሁማኔር ይሄ ዊግ ነገር እኮ ነው ያሳዩ። ምን ስጋ የተቆረጠ ነገር እንዲህ በእጅ ተይዞ በመሃል የተገመደ ነገር ነው። ምን አለ? ሁለተኛ ቪዲዮ ላይ ሰምተህ እንደሆነ ምን እንዳለ ታውቃለህ? አጥንቱን ለቅሞ አለ በፌስታል አርጎ አለ። አጥንቱን ሲለቅም በፌስታል ሲያረግበት የታየ ነገር አለ ጋይስ? ድራማ የሌለ ድራማ ጋይስ፣ ድራማ ሰምታችሁታል? አጥንቱን ለቅሞ አለ ከጉልበቷ ላይ አለ። የት አለ ጉልበት? የለም። ድራማ። ልጅቷ ለመታየቷ በ15 ቀን ውስጥ ለመታየቷ በተደጋጋሚ የሰጡት ኢንፎርሜሽን የዛሬ 15 ቀን እያሉ ተናግረዋል ልጆቹ። በቃ አበደን አለች ብለን ከደመደምን እኛ አለች ብለናል። አለች ነው። ምንም አባታችሁ አታመጡም። አለች ሀና አለች። በቃ አለቀ። እኔ ማርያም መረጃ እስካላመጡ እስከሚታይ ነገር እስከሌለ ድረስ ማንም እንኳን እንደዚህ እንትን ያለ ሰው አይደለም። እንደዚህ የሚዳብስ ሰው ይለያል። አስክሬን ምን ቀን የቆየው ምንድነው የሚለውን ነገር ይዳብሳል። እንደው አዳዳዎች ከዚህ በኋላ ምን አይነት መረጃ ያመጣሉ ብሎ ማን አባታቸው ይጠብቃቸዋል? እነሱ እየተፈራረቡ ሌላ ሬሳውን ሊያመጡ አላምንም። ለምን እንደው ተቀልሽ የመን ላይ እንደነገርኩሽ ነው። ከአንድ ግሩፕ 80-100 ሰው ነው የሚሄደው። 2 ሰው 3 ሰው ነው ተለምዷል። አሁን ደግሞ ከሆነ ትኩስ ደግሞ ሄዶ ያመጡልናል። አሁን ማንን ነው የምናምነው? የመናውን በየጊዜው